ቤተሰብ እንዴት ናችሁ? የ12ኛ ክላስ ውጤት ዛሬ ይፋ ይሆናል። ማለትም ዛሬ ቀኑ 19/2018 12ኛው ወር ነው። የ12ኛ ክላስ ውጤት ኢንትራንስ ኤግዛማቸው ይፋ ይሆናል ማለት ነው ከምሽቱ 1 ሰዓት ላይ። ስለዚህ ውጤታቸው እንዴት ነው ማየት የምንችለው የምትሉ ከሆነ የቤተሰብ አለበለዚያ ሲስተር ብራዘር ካላችሁ እንደዚሁም ደግሞ የምታዩት ይሄን ቪዲዮ ተማሪዎች ከሆናችሁ እንዴት አድርጋችሁ ማየት እንደምትችሉ የምታዩባቸውን ዌብሳይቶች እንደዚሁም ደግሞ የቴሌግራም ቦትና ሲኤምኤስ ኮዱን የማሳያችሁ ይሆናል ማለት ነው። እዚህ ጋር እንደምትመለከቱት ቴሌግራም ቻናል ላይ ጂጂኤም ቴክ ነው። ስለ ቴሌግራማችሁ ላይ ገብታችሁ ጂጂኤም ቴክ ብላችሁ ሰርች ታደርጉና እዚህ ጋር የምትመለከቱትን ሊንኮች መጠቀም ትችላላችሁ ማለት ነው። አለበለዚያም ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁኝ። እዚህ ጋር ሶስቱን መጠቀም ትችላላችሁ። ለምሳሌ መካከለኛዋን ቼክ ላድርግላችሁ። ክሊክ በምታደርጉበት ሰዓት ቀጥታ ወደ ዌብሳይት ወስዳችኋል። ከዛን እዚህ ጋር መጀመሪያ ላይ የምታስገቡት ምንድነው ጀስት የዌብሳይት የአድሚሽን ነምበራችሁ ታስገባላችሁ። ሬጂስትሬሽን ነምበር የምትለዋ ላይ ከዛ ፈርስት ኔም የምትለዋ ላይ ደግሞ የራሳችሁን ስም ስፔሊንግ ሳትሳሳቱ ከፈለጋችሁ በስሞል ሌተር ካልፈለጋችሁም ደግሞ በካፒታል አድርጉት ደስ ባላችሁ። ከዛ እሱን ካስገባችሁ በኋላ ቼክ ሪዛልት የምትለዋን መጫን ይኖርባችኋል ማለት ነው። ውጤቱ ምናልባት የማይመጣላችሁ ከሆነ ይኸውላችሁ በብዛት ብዙ ሰዎች ስለሚሞክሩ ሰርቨሩን ቢላችሁ ስለሚችል ሌሎች አማራጮችን መጠቀም ነው። ከነሱ መካከል ለምሳሌ ሶስተኛው ላይ ያለችውን ዌብሳይቷን ክሊክ በማድረግ እዚህ ጋርም ለምሳሌ አድሚሽን ነምበራችሁ ታስገባላችሁ። ከዛ ፈርስት ኔማችሁ ታስገባላችሁ። ከዛ ቼክ ሪዛልት የምትለዋን መጫን የሚጠበቅባችሁ። ይሄኛውም የሚያስቸግራችሁ ከሆነ ሞር እኔ ሪኮመንድ የማደርጋችሁ ምንድነው አንደኛው ሲኤምኤስ ኮዱን መጠቀም ነው። 6284 ብላችሁ ሜሴጅ ላይ መላክ ነው የሚጠበቅባችሁ። ከዛ የሚጠይቃችሁ ነገር አለ እሱን ይሰራላችኋል ማለት ነው። ግን በደንብ እኔ ሞር ሪኮመንድ የማደርጋችሁ የቴሌግራም ቦቷን ናት። ስለዚህ ቴሌግራም ቦቷን እዚህ ጋር እንደምትመለከቱት ክሊክ በምታደርጉበት ሰዓት ቀጥታ ወደዚህ ይወስዳችኋል ማለት ነው። ከዛ ምን ታረጋላችሁ? ከላይ በኩል ያለችውን ክሊክ ታረጋታላችሁ እዛው ቴሌግራሙ ላይ ማለት ነው። ከላይ ካናቱ ያለውን ክሊክ ታረጋው እዚህ ጋር ኦፕን አፕ የምትል ትመጣልኛለች። ስለዚህ እሷን ክሊክ አድርጋታለሁ ማለት ነው። ከዛ እዚህ ጋር እንደምትመለከቱ እንደዚህ ከፍትላችኋል። አድሚሽን ነምበራችሁን ታስገባላችሁ። ከዛ የራሳችሁን የመጀመሪያችሁን ስማችሁ ታስገቡና ቼክ ሪዛልት የምትለዋን መጫን የሚጠበቅባችሁ ማለት ነው። ብዙ ሰዎች ስለሚሞክሩት አንዳንድ ጊዜ ኤረር ስለሚላችሁ ወይንም ደግሞ ሪዛልቱን ስለማያመጣላችሁ ሞር እኔ እንድትጠቀሙት ሪኮመንድ ማድረጋችሁ የቴሌግራም ቦቷን፣ ሁለተኛ ላይ ደግሞ የሲኤምኤስ ኮዱን ብትጠቀሙትም ይመጣላችኋል። ብቻ ደጋግማችሁ ሞክሩት እምቢ የሚላችሁ ከሆነ ማለት ነው። መልካም እድል ብያለሁ ለ12ኛ ክላስ ተማሪዎች። ለቻናሉ አዲስ ከሆናችሁ ግን ሰብስክራይብ ማድረጋችሁ እንዳትረሱ። እንደዚህም ደግሞ ቪዲዮውን ላይክ አድርጉት ለብዙ ሰዎች እንዲደርሳቸው ማለት ነው። ለጓደኞቻችሁ ለዘመዶቻችሁ ደግሞ ምናልባት ያላዩ ልጆች ካሉ ሼር አድርጉላቸው። ይመቻችሁ።